ዛሬም አንድ ስቴፕ እንግሊዝኛችሁን ከፍ የምታደርጉበት ትምህርት ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ፣ በጣም ታተርፉበታላችሁ። እንግሊዝኛን ለማውራት እንዴት አድርገን በቀላል መንገድ መማር እንዳለብን፣ እንዴት አድርገን ነው የምናወራው፣ እንዴት አድርገን ነው የምንግባባው፣ እንግሊዝኛ ከየት እስከ የት ነው፣ ምንድን ነው የሚለውን አጠቃላይ ዛሬ እናየዋለን ማለት ነው። በምሳሌ በኤግዛምፕል በፎርሙላ እያደረግን እናየዋለን። እስከ መጨረሻው ተከታተሉ። እንግሊዝኛ ስናወራ ሶስት ነገር ነው የምናወራው። አንድ ያለፈ ከተወለድን እስከ አሁን እስካለነው ድረስ ያደረግነውን ነገር የሆነውን ነገር እና የነበረን ነገር ስለ ሶስቱ ነገር እናወራለን። ይሄ ኃላፊ ላይ ነው። ሁለተኛው እስካሁንም የነበረን እስካሁንም የሆነው እስካሁንም ያደረግነው አሁንም ያለን አሁንም የሆነው አሁንም የምናደርገው እና ወደፊት የምናደርገው ወደፊት የምንሆነው የምንለዋለን ሁልጊዜ የምናደርገው ነገር ነው አለ። ሶስተኛው ወደፊት ብቻ የምናደርገው ወደፊት ብቻ የምንሆነው ወደፊት ብቻ የሚኖረን እስካሁን የለንም ማለት ያ ነገር ስለነኝ ነው የምናወራው። ከዚህ ውጪ የትኛውንም እንግሊዝኛ የትኛውንም ጽሁፍ የትኛውም ሰው ሲያወራ ብትሰሙት ከዚህ ውጪ ያወራ። እነዚህ ደግሞ በጣም ቀላል ነገሮች ናቸው። በአጭሩ በኤግዛምፕል እያደረግን እናየዋለን ማለት ነው። አሁን እስቲ ሁልጊዜ ስለምናደርገው ነገር ያ ማለት እስካሁን የሚያደርግነው አሁን የምናደርገው ወደፊት የምናደርጋቸው ነገሮች ምንድን ናቸው ሲናያቸው። ለምሳሌ አይ ብረሽ ማይ ቲዝ ብል ከልጅነት እስካሁንም ጥርሴን እቦርሻለሁ፣ አሁንም እየቦረሽኩ ነው፣ ወደፊትም እቦርሻለሁ። በጣም አሁን ቲንክ በደንብ እያሰባችሁት አሁን ኤግዛምፕል ምናምን ሳይሆን ሀሳቡ ላይ ነው እንድታተኩሩ እንፈልገው። ሁለተኛው አይ ዋሽ ማይ ፌስ ከልጅነቴ እስካሁን ፊቴን እየታጠብኩ ነው፣ አሁንም እየታጠባለሁ፣ ወደፊትም እታጠባለሁ። አይ ዋሽ ማይ ሃንድስ እጆችን እስካሁን እታጠባለሁ፣ አሁንም እየታጠብኩ ነው፣ ወደፊትም እታጠባለሁ። ያችሁ ያሁን በተደጋጋሚ የምናደርገው ነገር ይባላል። ለምሳሌ ጊዜው በየስንት ጊዜ ነው፣ በአመት ነው፣ በወር ነው፣ በአንድ ጊዜ ነው ስትሉ ኢንዲኬተሮች አሉ፣ እነሱ ማስቀመጥ ትችላላችሁ። ነገር ግን ይህ መልእክት የሚያስተላልፈው ባጭሩ በየተደጋጋሚ የምናደርገው ነገር ነው ማለት ነው። ሁለተኛው እስካሁን ስላደረግነው እስካሁን ስለሆነውና እስካሁን ስለነበረን ብቻ ስንገልጽ ደግሞ ለምሳሌ ኢን 2017 ኢሲ በ2017 ዓ.ም አይ ለርንድ እንግሊሽ አፍተር ዛት አይ ዌንት ቱ አሜሪካ ኤንድ አርንድ ኤ ሎት ኦፍ መኒ። በ2017 ዓ.ም እንግሊዝኛ ተማርኩ፣ ከዛን አሜሪካ ሄድኩና ብዙ ብር አገኘሁ። አሁን 2017 ላይ ያደረኳቸው አክቲቪቲዎች ለምሳሌ ዋት ዲድ ዩ ዱ ኢን 2017 ኢሲ በ2017 ዓ.ም ምን አደረግ ስለኝ አንድ ሰው የሚመልሰው መልስ ነው። ስለዚህ ይሄ ነገር መቼ ተካካሄደ ነው? ፓስት ላይ ያለፈ ነገር ነው። 2017 ተመልሶ አይመጣም፣ በቃ አለፈ። ስለዚህ ይሄ ያለፈ ድርጊት እንለዋለን። ሶስተኛው ወደፊት ነው። ለምሳሌ አሁን ተማሪ ነኝ፣ ወደፊት ምን ሆናለሁ? ዶክተር ሆናለሁ። አል ቢ አ ዶክተር እላለሁ። ከአሁን በፊት ዶክተር አይደለሁም፣ አሁንም ዶክተር አይደለሁም፣ ገና ወደፊት ነው። ከዚህ በፊት መኪና የለኝም፣ አሁን መኪና የለኝም። ወደፊት ግን አሁን ገንዘብ እየሰራሁ ነው፣ መኪና ከ2 ዓመት በኋላ እገዛለሁ። እየቆጠብኩ ነው። ምን ላለ አይ ዊል ሃቭ አ ካር መኪና ይኖረኛል። ባጭሩ እነኚህ ናቸው ቋንቋ። በቃ ምንም አሁን መወዛገብ ያስፈልግ የቱ ጋር ምን በቃ ይሄ ነው። ይህንን ደግሞ በቀላሉ ስንገልጸው በተደጋጋሚ የምናደርጋቸውን አክሽኖች አሁን ለምሳሌ እኔ አይ ብረሽ ማይ ቲዝ አይ ዋሽ ማይ ፌስ እያልኩ ነግሬዋቸዋል። እናንተም ይሄን በየቀኑ አታወሩ። መቼም ሁልጊዜ ስለምታደርጉት ነገር ይሄ ብቻ ይሆን። እናንተ በየቀኑ የምታደርጓቸው በተደጋጋሚ በየአመቱ በየወሩ ሁልጊዜ የምታደርጉትን ነገር ስገልጹ ሂደቱን እንዴት ነው የምትጠቀሙት? ይህን ነው ማሳያችሁ ዛሬ። አሁን እስካሁንም ያደረግነው አሁንም የምናደርገው ወደፊትም የምናደርገው ሲሆን እነኝህ ብቻ ተጠቀሙ። ሳብጀክት እናንተ አላችሁ፣ አይ ፕላስ መሆን ከሆነ አሁን የሆናችሁት አጠቃላይ እናንተ ስለሆናችሁ ነገር አይ ብላችሁ አም አድጀክቲቭ ወይ ናውን ማስገባት። ይኸው ስለሆናችሁ ነገር ስለ ሶስት ነገር ነው። በእያንዳንዱ ጊዜያት ውስጥ ስለ አለፈውም ስለ አሁኑም ስለ ወደፊትም ስናወራ መሆን፣ መኖር፣ መሆንና ማድረግ አለበት። አላፊውም ላይ አሁንም ላይ ወደፊቱም ላይ ይህን ሶስቱን አንረሳ። ስለዚህ አይ አም ትላላችሁ። ስለምታደርጉት ሰብጀክት ፕላስ ቨርቧን ወይም አይ ብላችሁ አክሽን ቨርብ ድርጊት ቃላት እንላቸው። ጎ፣ ስሊፕ፣ ድሪንክ፣ ኢት እነዚህ ቃላቶች አክሽን ቨርብ ብላችሁ ድርጊት የምታከናውኗቸው ሲሆን ሰብጀክት ብላችሁ ወይም አይ ብላችሁ እንሱ ታስገባላችሁ። ሶስተኛው ሰብጀክት ወይም እናንተ አይ ሰብጀክት የምልበት አሁን ምክንያት አድራጊው ነው። አድራጊው ቅዱስ ሊሆን ይችላል፣ ልዑል ሊሆን ይችላል፣ ማንም ሰው ሰንበዲ የሚያደርገው ሰው በቃ
አድራጊ ያን ድርጊት የሚያከናውነው እሱ ምንም ኮንፊውዝ ያደርግ። ሳብጀክት ታስገባላችሁ፣ ከዛ ሃቭ ታስገባላችሁ፣ ከዛ ምን ታስገባላችሁ? ያላችሁ ነገር ፖዚሽን ታስገባላችሁ። በቃ ይህ በየተደጋጋሚ ስላላችሁ ስለሆናችሁ ስለምታደርጉ ነገር ገለጻችሁ። በቃ ሳብጀክቱ የሚያደርገው አካል እናንተም ተሆናችሁ እኔ ትትሉ አይ ብላችሁ ታስገባላችሁ። ሌላ ጓደኛችሁ ቅዱስ የሚባል ታለ ጓደኛ ታላችሁ ቅዱስ ብላችሁ ትገልጻላችሁ። ፍጹም የሚባል ጓደኛ ታላችሁ ፍጹም ብላችሁ ትገልጻላችሁ። አብራችሁም ተሆናችሁ ወይ ብላችሁ መግለጽ ትችላላችሁ። እሱ አያስቸግርም። ኦብጀክቱ ደግሞ ተደራጊ ነው። ለምሳሌ ብረሽ ማይ ቲዝ ስትል ተደራጊው ቲዝ ነው፣ ጥርስ ነው። በቃ አለቀ። አዋሽ ማይ ፌስ ስል ፌስ ነው። በቃ እሱም አያስቸግርም፣ አለቀ። አሁን ችግሩ ያለው የት ነው? ቨርቡ ላይ እንመጣበታለን። ሁለተኛው ስለ አደረግነው ስለነበረና ስለሆነው ነገር ስንገልጽ አሁን ቅድም እንዳልኩት አይ ዌንት ቱ አሜሪካ፣ አሜሪካ ሄድኩ። አይ እኔ ሳብጀክቱ፣ ዌንት ቨርብ፣ የት አሜሪካ። አይ ለርንድ እንግሊሽ፣ አይ እኔ፣ ለር ቨርብቱ። አሁን ቨርቧን ያዙልኝ፣ ቨርብቱ ከዛ ምን እንግሊዘኛ፣ ኦብጀክት፣ ሳብጀክት፣ ቨርብ፣ ኦብጀክት ሶስቱም ላይ አለ ማለት ነው። ሶስተኛው ወደፊት ስላለው አይደል? ወደፊት ሆናል። አይ ዊል ቢ ዶክተር ነበር ያልኩት። ምን አለ? ሳብጀክት ከዛ ዊል ቢ ከዛ ዶክተር። ስለዚህ አሁን አዝረ የሚጠቀማለን ሳብጀክት አይ እኔ ፕላስ እሆናለሁ ሲሆን ዊል ቢ፣ ይኖረኛል ሲሆን ሳብጀክት ፕላስ ዊል ሃቭ፣ አድርጋለሁ ሲሆን ደግሞ ሳብጀክት ፕላስ ዊል ብላችሁ ከዛም ታደርጋላችሁ ድርጊት ቃል ታስገባላችሁ ማለት ነው። በቃ አለቀ። አሁን በእነኚህ በሶስቱ መካከል በሶስቱ ጊዜያት መካከል በየትኛው በኃላፊው ጊዜ በአሁኑ ጊዜና በወደፊቱ ጊዜ መካከል መልእክታችን እንድናስተላልፍ ያለፈ የአሁን ወደፊት ብለን መልእክታችን እንድናስተላልፍ ያደረገው ነገር በዚህ ሴንቴንስ ውስጥ ምንድን ነው የተረዳችሁት? አሁን ይህንን ነው እንድታስቡበት እንፈልገው። በዚህ ውስጥ ሶስቱም ጋር አላፊውም ላይ አሁንም ላይ ወደፊትም ላይ አሁን ለምሳሌ ወደፊት ያወራሁት ውስጥ አይ ዊል ሃቭ ኤ ካር ብያለሁ። በየቀኑ ማድረገው ውስጥ አይ ብረሽ ማይ ቲዝ ብያለሁ። እና ወደ እስካሁን የነበረ ለምሳሌ ያደረኩት ነገር ስገልጽ አይ ለርንድ እንግሊሽ ብያለሁ። እነዚህ ሶስቱ ቃላቶች ኃላፊ፣ ያሁን፣ የወደፊት ተብሎ እንደዚህ እንዲከፋፈል ያደርጋቸውን ነገር ቨርቡ በቃ አለቀ። ዋናውን ጊዜውን የሚጫወተው ቨርቡ ነው። ለምሳሌ አይ ለርንድ እንግሊሽ ብያለሁ አይደል? ለርንድ የምትለዋን እኮ ኢድዋን አጥፍታቸው አይ ለርን እንግሊሽ ብትሉ ሁልጊዜ እንግሊዘኛ አማራል ይሆናል። አይ ዊል ሃቭ ኤ ካር የሚለውን ዊል ሃቭን ታጠፋትና አይ ሃድ ኤ ካር ብትሉ መኪና ነበረኝ፣ መቼ ፓስት ላይ አሁን ላይ የለኝም፣ ወደፊት አይኖረኝም ማለት። ስለዚህ እንግሊዘኛ በምንማርበት ሰዓት ሰብጀክቱን፣ ቨርቡን፣ ኦብጀክቱን ስናዋቅር በአጠቃላይ መማር ያለብን በየትኛው ጊዜ የትኛውን ቃል ነው የምንጠቀመው ስንል ቨርብ ነው የምናጠናው ማለት ነው። ስለዚህ አሁን አንድ ሰው ትምህርት ቤት በየቀኑ እሄዳለሁ ሲል አይ ጎ ቱ ስኩል ኤቭሪ ዴይ ይላል አይደል? ጎ የምትለዋን ቃል ዌንት ቢያደርጋት አለቀ በቃ። አይ ዌንት ቱ ስኩል ኤቭሪ ዴይ አይሆን። ስለዚህ ሁልጊዜም እናንተ ስላለፈ፣ ስለአሁን፣ ስለወደፊት ስታወሩ ቀጥታኔ አሁን አቅጣጫው አሳያችኋለሁ። እናንተ ይህን እየተጠቀማችሁ ሁልጊዜም በማንኛውም ሰዓት ይህን ብቻ ከተጠቀማችሁ የተሟላ መልእክት ማስተላለፍ ወይም በየትኛው ጊዜ የትኛው መልእክት ማስተላለፍ እንዳለባችሁ ታውቃላችሁና ይህን ትጠቀማላችሁ ማለት ነው። ስላለፈው ብቻ አስተውሉ። ባጭሩ አይ ብላችሁ ይኖረኛል፣ አይ ብላችሁ ሃድ ማስገባን ነው። አይ ሃድ ነበረኝ፣ የነበራችሁን ነገር እዚህ ዳሽ ላይ አስቀምጡ። ነበርኩ ስትሉ ደግሞ አይ ብላችሁ ወዝ፣ አይ ወዝ ብላችሁ የሆናችሁትን ነገር እዚህ ጋር አጠቃላይ አስቀምጡ። አይ ብላችሁ ድርጊት ያደረጋችሁትን ነገር እስካሁን ከተወለዳችሁ እስካሁን ያደረጋችሁት አክቲቪቲዎች መግለጽ ስትፈልጉ አይ ብላችሁ ቨርብቱ፣ አይ አክሽን ቨርብቱ። ለምሳሌ ቅድም ጎ ዌንት እንዳልነው አሁን ዌንት ጎን ሳይሆን ትወስዱ የት ነው ቨርብቱን። አሁን ለምሳሌ ነኝ ቨርብ ብላችሁ አክሽን ቨርብስ ብላችሁ ጉግል ላይ ገብታችሁ ብታደርጓቸው ይመጣሉ።
እነኛም ቨርብቷቸውን ወስዳችሁ የእነኛም ቨርብቱ መጠቀም ነው። ስለዚህ አይ ቨርብ ታስገባላችሁ። አይ ዳሽ እነኚህ ሶስቱን ስለ ኃላፊ ነገር ተጠቀሟቸው። ስለ አሁንስ ሲሆን ስለ በየቀኑ እናድርጋቸው። አይ ብላችሁ ቨርቧን መጠቀም ድርጊት ቃል ሲሆን ለምሳሌ ብረሽ፣ ዋሽ፣ ድሪንክ፣ ኢት አይ ትሉና አይ ብረሽ፣ አይ ዋሽ እንደዚህ ያደርጋችሁ ትጠቀማላችሁ ማለት ነው። ከዛ አለ ስትሉ ደግሞ አይ ብላችሁ ሃቭ አለ ያላችሁ ነገር ማስቀመጥ። ሶስተኛው ነኝ ስትሉ አይ ብላችሁ ምን ማስገባት ነው? አም አይ አም ነኝ የሆናችሁትን ነገር ማስገባት። ለምሳሌ ነኝ ስንል ሃፒ የሚለው አሁን ነኝ የሚለው ነገር አይ አም ሃፒ። አሁን እዚህ ጋር ስህተት እንዳንሰራ አይ ሃቭ ብለን ለምሳሌ አይ ሃቭ ብለን ያለን ነገር ስለመኖር ነው የምንገልጸው። አይ አም ብለን አሁን ነኝ ነው አይደል? አይ አም ሃፒ፣ አይ አም አ ቲቸር ያው ገልጻለሁ። አይ ቲቸር አለ ይሄ በቃ ያፋልሰዋል። ለዛ ነው አም ሃቭ እና አክሽን ቨርብ ተብሎ በሶስት የተከፈሉት የመኖር የመሆንና የድርጊት ግስ ተብሎ የተከፈሉ። ለዛ ነው የድርጊት ግሱን ከመኖር ግስ ጋር የመኖር ግሱን ከድርጊት ጋር ለምሳሌ አይ አም ብላችሁ አይ አም ጎ አትሉ። እንደዚህ ያለ አይባልም። አም የለችም እዚህ ጋር አይ ጎ ነው እንጂ አይ አም ጎ አይባልም። ስለዚህ አይ አም ብላችሁ ከዛ ጋር የሚሆነው መሆን ስገልጹ የመሆን ነው እንጂ የድርጊት ቃል እዚህ ጋር ታምጡ ያፋልስባችሁ። ለምሳሌ አይ ሃቭ ብላችሁ አይ ሃቭ ድሪንክ አትሉ። አይ ድሪንክ ነው እንጂ አይ ሃቭ ድሪንክ አይባልም። አይ ሃቭ ተብሎ ያለ ነገር አይ ሃቭ ኤ ካር አይ ሃቭ ኤ ሃውስ ያለን ነገር እናስገባው ማለት ነው። እንደዛ አድርገን ተጠቀም፣ እንደዛ አድርገን ታወራን እንግሊዘኛችን በአጭር ጊዜ ውስጥ ምን ሆናል? በቃ በአጭር ጊዜ ውስጥ እናውቃለን። በቃ አጠቃላይ አሁን የምናወራቸው ወሬዎች የምንጠቀማቸው በየትኛውም ንግግር ውስጥ እነኚህን ሶስቱን እስካሁን የተማርናቸውን የያዙ ናቸው ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ታገኛችሁት የሚቀጥለው ቪዲዮ እንደሳችሁ መጀመሪያ ሰብስክራይብ አድርጉ፣ ኔክስት ላይክ አድርጋችሁት ለምን ልክ ቀጣይ ቪዲዮ እንደተለቀቀ ይደርሳችኋል ማለት ነው።